ሰላም እንዴት ናችሁ? እንኳን ወደ ቱዴይ ቲዩብ በሰላም መጣችሁ። ዛሬ የምንመለከተው ዶክመንት በምናዘጋጅበት ሰዓት ሊስት ኦፍ አክሮኒሚ ወይም ሊስት ኦፍ ቴብል እንዴት በቀላሉ መንገድ ማዘጋጀት እንደምንችል እናያለን ማለት ነው። መጀመሪያ የምንጠቀምበትን ብሮዘር እንከፍታለን ማለት ነው። ከረንት ላይ አሁን የተጠቀምኩት ያለሁት ጉግል ክሮም ነው። ስለዚህ ክሮም እከፍታለሁ ማለት ነው። ክሮም ከፈትኩ በኋላ ምን ብዬ እጽፋለሁ? ሊስት ኦፍ አክሮኒሚ ዶት ኮም ብዬ እጽፋለሁ ማለት ነው። ስለዚህ ሊስት ኦፍ አክሮኒሚ ዶት ኮም ብዬ ከጻፍኩ በኋላ እንደዚህ ይመጣልኛል ማለት ነው። መጀመሪያ ላይ የሚመጣልኝ ሊስት ኦር ቴብል ኦፍ አብሪቪዬሽን ኤንድ አክሮኒምስ ሜከር የሚለውን ይሄን ክሊክ አደርጋለሁ ማለት ነው። ኦኬ ከዛ ምን ይመጣል? ፔስት ዘ ቴክስት ፍሮም ዊች ዩ ዋንት ቱ ኤክስትራክት አክሮኒሚ ሂር። አክሮኒሚ እንዲዘጋጅላችሁ የምትፈልጉትን ዶክመንት እዚህ ጋር ፔስት አድርጉ ይላል። ስለዚህ ከረንትሊ እንደ ሳምፕል ያዘጋጀሁት ምንድን ነው? ኦኬ እዚህ ጋር ከአብስትራክት ጀምረን ኮፒ እናደርጋለን ማለት ነው። ያ ማለት ነው አብሪቬሽን ወይም አክሮኒም እንዲወጣልን የምፈልገውን ፓርት ብቻ ማለት ነው። ስለዚህ የታችኛውን ሴሌክት ያደረኩት ምንድነው ግራፍ ምናምን ስለሆነ ነው። ስለዚህ እዚህ ጋር ኮፒ አደርጋለሁ ማለት ነው። ኮፒ ካደረግኩ በኋላ ወደ ምን እሄዳለሁ? ወደ ክሮም ማለት ነው። ስለዚህ እዚህ ጋር ምን አደርጋለሁ? ራይት ክሊክ አድርጌ ፔስት አደርጋለሁ ማለት ነው። ፔስት ካደረግኩ በኋላ እዚህ ጋር እንደምናየው በዚህ መንገድ አብሪቬሽን ወይም ሊስት ኦፍ አክሮኒም ተዘጋጅቷል ማለት ነው። እዚህ ጋር ጥቅሙ ምንድነው? እንደ አስፈላጊነቱ ማስተካከል እንችላለን። ለምሳሌ የተዘለለን ካለ እነሱ ጋር መሙላት እንችላለን ማለት ነው። ለምሳሌ እዚህ ጋር ኤሲ ይላል። ኤሲ ማለት ኤሌክትሪካል ተርምስ አልተርኔት ከረንት ማለት ነው። አልተርኔት ከረንት ማለት ነው። ስለዚህ የማያስፈልግም ካለ ደግሞ እዚህ ጋር ማጥፋት እንችላለን ማለት ነው። ይሄ ኦልሬዲ ታች ጋር ስለተጻፈ እንትን እላለሁ። ኦኬ አይትሪፕሊ ይሄ ማለት ነው ኢንተርናሽናል ኤሌክትሪካል ኤንድ ኤሌክትሮኒክስ ኢንጂነሪንግ ማለት ነው። ስለዚህ በእንደዚህ አይነት መልኩ የተረሳ የተዘለለ ካለ ማስተካከያ እናደርጋለን። አንዳንድ የማያስፈልግም ካለ ለምሳሌ እናጠፋለን። የኬብል ማለት ኪሎ ቮልት ማለት ነው። ይህንን አስፈላጊ ስለሆነ እናጠፋለን። ስለዚህ ይህን በተመሳሳይ ስለዚህ በዚህ መልኩ እንትላለን ማለት ነው። እንደዚህ ካደረግን በኋላ ማስተካከያ የሚደረገው ማስተካከያ የማያስፈልጉትን ፓርቶች ደግሞ ካጠፋን በኋላ ኮፒ እናደርግና ወደ ምን እንሄዳለን? ወደ ዶክመንታችን ማለት ነው። ዶክመንታችን ከሄድን በኋላ ሊስት ኦፍ አክሮኒም ወይም አብሪቬሽን ሊቀመጥበት ከሚገባው ቦታ ላይ እንሄድና ምን እናደርጋለን? ኮፒ አድርገን ያመጣነውን ፋይል እዚህ ጋር ራይት ክሊክ አድርገን ፔስት እናደርጋለን ማለት ነው። ስለዚህ ፔስት ስናደርግ በእንደዚህ አይነት መልኩ መጥቷል። ነገር ግን እነዚህ ነገሮች ካላስፈላጊ ስለሆኑ እናጠፋቸዋለን ማለት ነው። እዚህ ጋር በተናጠል ልጅ አይነት እያለ
ኦኬ ስለዚህ የማያስፈልጉ ፓርቶችን በእንደዚህ አይነት መልኩ ካጠፋን በኋላ ተመሳሳይ ፎርማት ሊሆንልን እናደርጋለን። ሁሉም ሴሌክት እናደርግና ኮፒ አድርገን የመጣነው ማለት ነው። ስለዚህ እዚህ ጋር በእነዚህ ማስተካከል እንችላለን ማለት ነው። ኦኬ እዚህ ጋር ፎንቱን ቦልድ የሆነው እንዲጠፋልን ከፈለግን በእንደዚህ አይነት መልኩ እናስተካክለውና በእንደዚህ አይነት መልኩ በቀላሉ ምን እናዘጋጃለን ማለት ነው። ሊስት ኦፍ አብሪቪዬሽን ወይም አክሮኒም ማዘጋጀት እንችላለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ በአክብሮት እጠይቃለሁ። አመሰግናለሁ።